አንድ ኢንቨስትመንት ስራ ሲሰራ መታሰብ ያለባቸው ወሳኝ ፖይንት አለ። ስፔሻሊ ኢንቨስትመንት ሲሆን የት ጋር ምን አይነት ቢዝነስ ላይ ነው ኢንቨስት የማደርገው ወይ ደግሞ ከማን ጋር ነው የምሰራው። እነዚህ ሁለት ፖይንቶች ወሳኝ ናቸው። መጀመሪያ ከማን ጋር እንደሚሰሩ ከወሰኑ ከዛ ያ ሰው ምን አይነት ቢዝነስ ላይ ወይ ደግሞ የትኛው ቢዝነስ ላይ ይሰራል የሚለውን ሐሳብ ይወስናሉ ማለት ነው። እና አንድ ስራ ኦር ኢንቨስትመንት ኦር ኤኒ ቢዝነስ ለምሳሌ ከማኒፋክቸሪንግ ዘርፍ ከወሰድነው ማኒፋክቸሪንግ ስቴጅ አለ፣ ከዛ የዲስትሪቢዩሽን ኦር የኢምፖርተር ስቴጅ አለ፣ ከዛ ሶስተኛ ደግሞ አሁንም የሆልሴል ዲስትሪቢዩተርስ አሉ፣ the last one is the retail distributors አሉ። እና እነዚህ ከዚህ ውስጥ ኢንዲዘር ላይ የሚኖረው ፕራይስ ቫልዩ አድ ያደረገ ሳይሆን በማኒፋክቸረር ፕራይስ እና የኢንዲዘር ፕራይስ ልዩነት አላቸው። ሶ የኢንዲዘር ፕራይስ ሃየር ይሆናል። በኢንዲዘር ላይ ሲደርስ የሚኖረው ቫልዩ ሲጨምር፣ ዋጋው ሲጨምር ቫልዩ አድ ታደረገ ሳይሆን ሎጂስቲክ፣ ሰፕላይ ቼይን፣ ፕሮፊት እና የተለያዩ ኦቨርሄድ ኮስቶችን ጨምሮ ነው ኢንዲዘር ላይ የሚደርሰው። ስለዚህ ማን ጋር ቢሰሩ ከፍተኛ ማርጅን ያገኛል። አንዳንድ ቢዝነሶች ማኑፋክቸር ዳይሬክት ወደ ሪቴል የሚሄዱ አሉ፣ ወይ ደግሞ ወደ ኢንዲዘር ወይ ደግሞ ከዲስትሪቢዩተር ወደ ኢንዲዘር መሄድ አለ፣ ከሆልሴለር ወደ ኢንዲዘር መሄድ አለ። ማለት እንደ ቢዝነስ ኔቸሩ ማለት ነው፣ ወይ ደግሞ ከሪቴለር እና አሁን አንዳንድ የኢንቨስትመንት ታይፖች የትኛውን ላይን ላይ ወይ ደግሞ ስትራክቸር ላይ ነው ሁክ ያደረገው የሚለውን በጣም ወሳኝነት አለው። ሶ ዲፔንድስ ኦን ሁሉም ቢዝነስ እንደ ኔቸር ይወስነዋል። ነገር ግን ጥሩ ማርጅን በአጭር ጊዜ ፕሮፊት ሜክ ሊያደርግ የሚችል ኢንቨስትመንት ቢጋ በተለይ ኢንቨስት የሚያደርግ ሰው ብዙ ጊዜ ገንዘቡን ኢንቨስት አድርጎ ኢንካም ነው ጀነሬት የሚያደርገው እና ስለዚህ ደግሞ ተመጣጣኝ ወይ ደግሞ ለሪታየርመንት ነው ወይ ለሆነ ለራሱ ገንዘብ ከሚቀመጥ ከባንክ ሬት ኢንተረስት ሬት ይልቅ የዚህኛው ሜክ ማድረግ የበለጠ የተሻለ ፕሮፊት ካለው እንደዚህ አማራጭ ምክንያት የሚሰራ ነው። ስለዚህ ይህን መርጣችሁ ኢንቨስት ማድረግ የሚያስችላችሁን ካቴጎሪስ መግባት አለባችሁ እንጂ ገንዘብ ካሽ ፍሎ ወይ ደግሞ ፍሎ ካላረገ ሼት እያደረገ ይሄዳል። ዝም ብሎ ደግሞ ከተቀመጠ ሪስክ ያለው ሴኪዩር ይሆናል፣ ግን ሪስክ አለው። ካሽ ፍሎ ሲሆን ግን በጣም ፋስት ካሽ ፍሎ አለ። ፍሪኩዌንሲ ኦፍ የቢዝነስ ትራንዛክሽኖች አሉ እና ፍሪኩዌንሲው ሃይ የሆነ የካሽ ፍሎ ቢዝነስ ውስጥ ስትገቡ ሞር ገንዘባችሁ ራስ በራሱ ሜክ እያደረገ ይመጣልና ይሄንን አስባችሁ በሚቀጥሉት ቢዝነሶቻችሁ ላይ ይህን ታሳቢ አድርጋችሁ እንድትሰሩ አፕሪሼት አደርጋችኋለሁ። መልካም ጊዜ። ቴንክ ዩ